የጋሽ ያዕቆብ ፊልም ቤት። ቤቱ ከውጭ ሲታይ በለምጥ የተመታ ግዙፍ ፊት ይመስላል። ግድግዳውን ያስጌጠው ኖራ እየረገፈ ከውስጥ ያለውን ጭድ፣ አፈርና አጣና ማጋለጥ ጀምሯል። የፊልም ቤቱ ባለቤት ጋሽ ያዕቆብ ናቸው። አንደኛ ደረጃ ተማሪ ሳለሁ ህብረተሰብ ትምህርት አስተምረውኛል። ቁመታቸው የትየለሌ ነው። የአንድ መካከለኛ ቤተሰብ ሰውነትን ሰብስበው የያዙ ይመስላል። የድፍድፍ አቆማዳ የሚመስለውን ሆዳቸውን በባለማንገቻ ሱሪ ይሸክፉታል። ሪህ ያደነዘዘውን እግራቸውን እንደ አጣና ይጎትቱታል። እኛ ተማሪዎች በሁለት ምክንያቶች እንወዳቸው ነበር። አንደኛ፣ እንደ ጊዜው ልማድ መማሪያ ክፍል ውስጥ ለ40 ደቂቃ ያክል አያግቱንም። ስለ መስክ ሲያስተምሩ መስክ ላይ ያሰማሩናል። ስለ ተራራ ሲያስተምሩን በአቅራቢያው ያለውን ተራራ ያስወጡናል። አንዳንድ የዘመኑ መምህራን እንደሚያደርጉት በትንሽ በትልቁ ሰበብ ተማሪን አያሰቃዩም ነበር። አቧራ በጠገበ ወለል ላይ አንበርክከው አናታችንን በኩርኩም አይበይዱብንም። የአብዛኞቻችን ራስ የተፈጥሮ ውጤት ቢሆንም አሁን ያለውን ቅርጽ እንዲይዝ ያደረገው የአስተማሪዎቻችን ኩርኩም ነው። በጊዜው የትምህርት መሳሪያዎች የቅጣትም መሳሪያ ሆነው ያገለግሉ ነበር። በጊዜው ብስጩ መምህር ከሆንህ በዳስተር ሰሌዳ ላይ የተጻፈውን ታጠፋበታለህ። ወርውረህም የረበሸ ተማሪ ትፈነክትበታለህ። በማስመሪያ ቀጥ ያለ መስመር ትስልበታለህ። ከዚያ ደግሞ ደንብ የተላለፈ ተማሪ መዳፍ በሰንበር እስኪሞላ ትጠፈጥፍበታለህ። ከዚህ አንጻር ጋሽ ያዕቆብ ከዘመኑ ያፈነገጡ ነበር ማለት ይቻላል። አንድ ተማሪ ከጎኑ ካለው ተማሪ ጋር እየተንሾካሾከ ካወካቸው አንተ መቅቢያ አታርፍም ብለው ያስጠነቅቁታል። በረብሻው ከቀጠለ ና ወዲህ ብለው ወደ ክፍሉ እምብርት ይጠሩታል። ወጥቶ ከፊታቸው ሲቆም በል ጫማዬን እይ ሲሉ ያዙታል። ጫማቸውን ለማየት ጎንበስ ሲል በባህር ዛፍ ጨንገር ጀርባውን ይጀልጡታል። ለነገሩ ይጀልጡታል የሚለው ቃል የጋሽ ያዕቆብን ልዝብ ቅጣት የሚገልጽ አይመስለኝም። ጋሽ ያዕቆብ ለወጉ ያክል የባህር ዛፍ ጨንገር ይዘው ይገባሉ። ጨንገሩ ቅጠሉ ያልተሸመጠጠለት ስለሆነ ቅርጫ ሲከፋፈል በመደብ ስጋ ላይ የሚያንዣብቡ ዝንቦችን ለማባረር እንጂ ለግርፊያ የሚያገለግል አይመስልም። በዚያ የረባሹን ልጅ ጀርባ ቸብ ቸብ በማድረግ ዩኒፎርም ውስጥ ያደፈጠውን አቧራ አራግፈው ይለቁታል። ጥሮታ ከወጡ በኋላ አዲስ አበባ የሚኖር የመጀመሪያ ልጃቸው ባለቀለም ቴሌቪዥን ከነዴኩ ስለላከላቸው ከአደባባዩ ወረድ ብሎ በሚገኘው ቤታቸው ሽልንግ እያስከፈሉ ቅዳሜና እሁድ ፊልም ያሳያሉ። ከዚያ ባለፈ ጋሽ ያዕቆብ አሁን በቅርቡ ከተማችንን ወክለው ለፓርላማ ከሚወዳደሩ 3 የከተማው ነዋሪዎች አንዱ ለመሆን በቅተዋል። ከፊልም ቤት በራቸው ላይ ጎቪንዳ የሚሰራበት የህንድ ፊልምና ኢን ዘ ላይን ኦፍ ፋየር የተባለ ልብ የሚፈነቅል ፊልም እናሳያለን የሚል ማስታወቂያ ከተለጠፈበት ሰሌዳ አጠገብ የእሳቸውን ፎቶና የመወዳደሪያ ምልክታቸው የሆነውን የእጅ ባትሪ የያዘ ምስል በጉልህ ይታያል። ከእሳቸው ውጭ በከተማው ውስጥ 2 ተፎካካሪዎች እንደነበሩ ትዝ ይለኛል። የመጀመሪያው ጋሽ በላይ ነበሩ፣ ግን በውድድሩ ብዙ አልገፉበትም። ከአባ ደም ዳቦ ፊት ለፊት ፉርኖ ለመግዛት በተሰለፈው ሰው መሃል ቆመው ምልክት የፈረስ ነው ብለው ቅስቀሳ ሲጀምሩ የሰፈሩ ጎረምሶች ጋሪ ንዳበት ብለው ስለተሳለቁባቸው ቅስማቸው ተሰብሮ ውድድሩን አቋረጡት። ጋሽ ያዕቆብን በጣም የሚያሰጋቸው ቅባቱ የተባለ ሌላ ጥሮተኛ መምህር ነው። ባለፈው በጤፍ ገበያው መሃል ቆሞ ጋሽ ያዕቆብን ክፉኛ እያራከሰ ሲቀሰቅስ ሰምቼዋለሁ። የተከበርኸው የማርቆስ ከተማ ሕዝብ ሆይ፣ ደጋግሜ እንደነገርሁህ ምልክቴ ጀበና ነው። እንደ ጀበና አርሬ ጠቁሬ እንደ ላስቲክ ተኮማትሬ ላገለግልህ ዝግጁ ነኝ። ያዕቆብ ምልክቴ ባትሪ ነው ይላል። ጉድ እኮ ነው መቼም። አስተውለን ካየነው ባትሪ የሌባ ምልክት አይደለምን? በመንፈቀ ሌሊት በጠፍ ጨረቃ በረት የሚሰብር ሌባ ዱላና 3 ጎራሽ የእጅ ባትሪ ከእጁ አይጠፋም። የታፈርከውና የተከበርከው የማርቆስ ሕዝብ ሆይ፣ እኔ ሳተና ልጅህ እያለሁ እንዴት አንድ ወደላ ሌባ ትመርጣለህ? ወደላ ያልኩት ወድጄ አይደለም። እንደምትመለከቱት ያዕቆብ የስዕለት ሰንጋ ነው የሚመስል። ይህንን የሚያክል ሰውነት ይዞ የተጨቆነ ሕዝብ ወክላለሁ ማለት ዘበት ነው።
አያሸንፍም እንጂ ቢያሸንፍ በዚህ ቁርጥማት ባደነዘዘው እግሩ ያን ሁሉ የፓርላማ ደረጃ እንዴት ሊወጣው ነው? እንደ ጋሽ ቅባቱ አመለካከት ከሆነ 70 ደረጃ የፓርላማው አካል ነው። ሰንበት ላይ 7 ሰዓት ሲሆን ከብት ውሃ ሲጠጣ ሽልንጋችንን ከፍለን ወደ ፊልም ቤት እንገባለን። የብብት የሸራ ጫማና የግስላ ሲጃራ ጭስ ድብልቅ ማጠንት ይቀበለናል። የቤቱ ግድግዳ አብዛኛው ክፍል እንደ ዘመኑ ደንብ በጋዜጣ ተሸፍኗል። ትንሽ ለየት የሚለው የፊልም ቤቱን ግድግዳ የሸፈኑት ጋዜጦች የጋሽ ያዕቆብን መጣጥፍ የያዙ ወይም የጋሽ ያዕቆብ ስም የተጠቀሰባቸው መሆናቸው ነው። አዲስ ዘመን ጋዜጣ ላይ ጽሑፍ የታተመለት ብቸኛው የከተማ ነዋሪ ጋሽ ያዕቆብ ነበሩ። የጋዜጣው ገጾች ባልደረሰባቸው የግድግዳው ክፍሎች የዝነኛ ፊልም ተዋናዮች፣ የነ አሚታብ፣ የነ ቫንዳም፣ የነ ሸዋዚንገር ፎቶዎች ተለጣጥፈዋል። በዚያ ሁሉ መሃል የተላጠ እንጨት ደግሞ አይላጥም፣ ሰው ያለ አንድ ጊዜ አይበለጥም የሚል በዳንቴል የተለጠፈ ጥቅስ የሚበቃ ክፍት ቦታ አልጠፋም። የፊልም ቤቱ ደንበኞች 2 አይነት ናቸው። የመጀመሪያው ቡድን የከተማው በረንዳ ዳሪዎችና ኩሊዎችን ያካትታል። በመርቲ ጣሳ ውስጥ አሸዋና ሲሚንቶ ጠቅጥቀው በሰሩት ዳምቤል ጡንቻቸውን ለማፈርጠም የሚደክሙ ሥራ አልባዎች በዚህ ጎራ ይመደባሉ። አብዛኞቹ የቦክሰኛ እጅና የአትሌት እግር ይዘው በየመንደሩ የሚዞሩ ናቸው። የውጭ አገር ቋንቋ ስለማይገባቸው ንግግርና የተወሳሰበ ሴራ ያለበት ፊልም ታግሰው መመልከት አይችሉም። ከሙዚቃ ቀጥሎ የሚገባቸው ዓለም አቀፍ ቋንቋ ድብድብ ስለሆነ አጥንት የሚከሰከስበት ደም የሚፈስበት ፊልም ከተከፈተ በታላቅ ተመስጦ ይመለከታሉ። ከመመሰጣቸው የተነሳ በክርን ብትጎስማቸው ወይም እንደ ቅዱስ ያሬድ እግራቸውን በጦር ብትበሳባቸው ምንም አይሰማቸው። የድራማ ይዘት ያለው ፊልም ከተከፈተ ባድማ በውካታና በጭብጨባ ያስቀይራሉ። የጦርነት ፊልም ከተከፈተ ሁሌም በጀግናው አሸናፊነት እንዲጠናቀቅ ይፈልጋሉ። አንድ ቀን ብሬቭ ሃርት የሚል ርዕስ ያለው ዋላስ በተባለ የስኮትላንድ አርበኛ ታሪክ ዙሪያ የሚያጠነጥን ፊልም ተመልክተን ፊልሙ በአርበኛው ሞት ሲጠናቀቅ እንዴት አክተር የሚሞትበት ፊልም ታመጣለህ ብለው ፊልም የሚያሳየውን ልጅ እግር ሊደበድቡት ሲቃጡ ወደ ጓዳ ሸሽቶ አመለጠ። ሁለተኛው ወገን የፊልም ተመልካች እንደኔ ማትሪክ ወስደው ውጤት የሚጠባበቁ ጎረምሶችን ያጠቃልላል። አብዛኞቹ እንግሊዘኛ ሰምተን እንረዳለን የሚሉ፣ በህንድ ፊልም ላይ መዘባበት የጀመሩ፣ በቻይና ካራቲ ፊልም ላይ አቃቂር ማውጣትን የሚቃጡ፣ በቫንዳም የተሰላቹ፣ በቻክ ኖሪስ ተስፋ የቆረጡ ናቸው። አንዳንዶቹን የከተማው ሰው በደንብ ያውቃቸዋል። ፊት ለፊት የተቀመጠው ቀበሮ ገዳይ ይባላል። በከተማው የታወቀ የ100 ሜትር ሯጭ ነው። ወላጆቹ ያወጡለትን ስም ከወላጆቹ በቀር የሚያውቀው የለም። ከዕለታት አንድ ቀን የኮቼ ጫካ ውስጥ ለዘር ተርፎ ይኖር የነበረውን የመጨረሻ ቀበሮ አባሮ ጅራቱን ይዞ በእግሩ ደቅድቆ ገሎታል እየተባለ ይወራለታል። ደብረ ማርቆስ ስቴዲየም ውስጥ በውድድር ጊዜ የሚያደርገው እስካሁን አልተረሳኝም። ገና ሩጫው ሊጀመር ሲል ከጎረቤት ወረዳ ከመጡ ተወዳዳሪዎች ነጠል ብሎ ይወጣና ወደ ደጋፊዎቹ ዞሮ ረጅም እጁን ያውለበለባል። የምስራቁ ጎጃምን ሰማይ በፎጣ የሚወለውል ነው የሚመስለው። ከዚያ ባለበት ሆኖ ወደ ላይ ደጋግሞ ይዘላል። በዝላይ ብቻ የሚያባክነው አቅም ግማሽ ማራቶን የሚያስሮጥ ነው። ይቀጥልና ወደ ሌሎች ተወዳዳሪዎች ዞሮ ይገረምማቸዋል። አሁን ቢቸግር እንጂ እናንተን ከመሳሰሉ ውርጋጦች ጋር መወዳደር ነበረብኝ የሚል ይመስላል። ልክ ውድድሩ ሲጀመር ከሌሎች ተወዳዳሪዎች ቀድሞ እንደ ዘንግ ተወርውሮ ይፈተለካል። በጣም ከመፍጠኑ የተነሳ እንደ ዛር የኮቴው ድምፅ ይሰማል እንጂ ሰውነቱ አይታይም ይሉታል። ውድድሩን ለማጠናቀቅ 10 ደቂቃ ሲቀረው አቋርጦ እያነከሰ ይወጣና ተመልካቾችን ከሯጮቹ ከሚለየው የሽቦ አጥር ስር ተንበርክኮ ያስመልሳል። በዝምታ ፊልም ማየት ከማይችሉ ተመልካቾች አንዱ ነው። የፊልሙን ባለ ታሪክ ካላስጠነቀቀ ወይም ካልመከረ ፊልም ያየ አይመስለውም። አፍን ከፍተህ ከምታክላላ ምነ ተገን ይዘህ ብትተኩስ ይሏል ቻክ ኖሪስን። አረውልኝ ወደ ኋላ ተመልከት፣ በጅራት ማበቀያህ ቢወደውድብህ የለውበትም እያለ ያስጠነቅቀዋል። ከሱ ቀጥሎ የተቀመጠው ንጉሴ ነው።
ልጅ እያለ ኳስ ሲሰፋ በመርፌው ጨርቁን ስቶ የገዛ ግራ ዓይኑን አፈሶታል። ከመዓት የተረፈች ዓይኑን በየሰንበቱ በፊልም እያዳከማት ነው። ጉርምስና እንደጀማመረ ያስታውቃል። ከአፍንጫው በታች ማቆጥቆጥ የጀመሩት የመጀመሪያዎቹ ጸጉሮች በላይኛው ከንፈሩ ራስጌ እድፍ የሚመስል ምስል ፈጥረዋል። በግራ ጉንጩ ጆሮ ገድፍ የመሰለ ተርዚና ወጥሯል። በፊልሙ ውስጥ ወንድና ሴት ተከታትለው ሲራመዱ ካየ ግድግዳ አስደግፎ ኪፊንግ ባይለጥጣት ምን አለ በለኝ ይላል አጠገቡ ወዳገኘው ተመልካች ዞሮ። ለሱ ሴትና ወንድ ተዋናዮች ባሉበት ሁሉ የግድ የጾታ ግንኙነት መኖር አለበት። በሴትና በወንድ መካከል የእናትና ልጅ፣ የአለቃና የሰራተኛ፣ የሥራ ጓደኛ ግንኙነት አለ ብሎ አያስብም። ፊልም የሚገባው ተዋናዩና ተዋናይቷ የሆነ ቦታና ጊዜ ላይ ሲሳሳሙ ያለሁ በሚል ተስፋ ነው። በቤት ውስጥ ብቸኛ ሴት ተመልካች ስምረት ናት። 11ኛ ክፍል ተማሪ ናት። አንደኛ ደረጃ ተማሪ ሳለን ብቸኛ የመረጃ ምንጬ እሷ ነበረች። ማስቲካ የተሰራው ከአይጥ አንጀት ነው። በጃፓን ሀገር የ3ኛ ክፍል ተማሪዎች የእጅ ሥራ ሰርታችሁ አምጡ ሲባሉ ሴኮ ሰዓት ሰርተው ያመጣሉ የመሳሰሉ ድንቃ ድንቆሬዎችን ነግራኝ አመኛ ትኖር ያለሁ። በምናየው ፊልም ውስጥ የመሳሳም ትዕይንት ካለ ፊት ለፊቷ የተቀመጡ ጎረምሶች ዞር ብሎ ያፈጡባታል። ከጉዳይ ሳጥፋቸው ፊልሙ ላይ ትቸከላለች። ፊልሙ እስኪጀመር ድረስ አንድ ዘፈን ልዝፈንላችሁ የሚል ድምፅ ተሰማ። አህመድ ነው። ቀጭን ፊቱ ወደ ብጫ የሚያደላ የብርሌ ቂጥ የመሰለው አናቱ ከሹል ፊቱና ቆልማማ አፍንጫው ጋር ተደማምሮ ተረት ውስጥ ያለ አሞራ አስመስሎታል። ይዝፈን 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 የሚል ድምፅና ጭብጨባ ተሰማ። አህመድ ብድግ ብሎ ጀርባውን ለቴሌቪዥኑ ሰጥቶ ቆመ። አህመድ ከጎረቤት ከተማ መጥቶ አውቶቡስ ተራ በጫኝና አውራጅነት የሚተዳደር ሰው ነው። በቴሌቪዥን የመዝናኛ ፕሮግራም ላይ የግሻ አባይ ኪነጥበብ ቡድን አባላት የተጫወቱት ዘፈን በቀረበ ቁጥር አህመድ አጠገቡ ላሉት የፊልም ተመልካቾች ታሪኩን ማጋራቱ የማይቀር ነው። ከሰማሄ በለው ጋር አብሮ አደግ ነበርን ሲል ይጀምራል። በከተማችን የዘፈን ውድድር ተደርጎ እኔ አንደኛ፣ ሰማኝ ሁለተኛ ወጥቶ አለፍንና ወደ አዲስ አበባ ለመሄድ መሰናዳት ጀምርን። አንድ ቀን በደጃፋችን በምታልፈው ጅረት ላይ ጨርቄን ስጨፈጭፍ እናቴ አይታኝ ልጄ ምን ነው እንደ ሙሽራ ጠዳ ጠዳ ማለት አበዛ አለችኝ። ውድድር አለፊ አዲስ አበባ ልሄድ ነው ብላት እንደ መርዶ ቆጠረችው። ሳትቀብረኝ አፈር ሳታለብሰኝ ጨክነህ ጥለኸኝ እንዴት ትሄዳለህ ብላ መሬት ላይ ወድቃት እንደባለድ ጀመረ። ለእሷ ብዬ ቀረሁ። ኖራ ኖራ ቀብራኝ ተቀበረች ይላል። አሁን አህመድ ጉሮሮን አጸዳዳና የውሰታ እንዳገት ወጣው ተክዤ ብሎ ሲጀምር ቢያዝን አቋረጠው። እንዲያው የማንም ወይጦ መጫወቻ ሆነን ቀረን አይደል አለ ቢያዝን። አሁን ውሰታ ሜዳ ላይ ምን እንዳገት አለንና ነው የውሰታ እንዳገት ወጣው ተክዤ እያልክ ምትዘላብድ? እኔ እኮ ፈጠራ ነው ምዘፍን ሲል መለሰ አህመድ። የሚፈጥር ሰው ደግሞ ሜዳው ላይ ማንም ያላየው ዳገት ይታየዋል። ቢያዝን የማይሰማ ነገር አጉረመረመና ዝም አለ። ቢያዝን የሰፈራችን ዋናው ዱርዬ ነው። ታናናሾቹን ከመደብደብና ከማሰቃየት ያለፈ የህይወት ዓላማ ያለው አይመስለኝም። ከጥቂት ዓመታት በፊት ያደረገኝን ሞቼም አልረሳውም። የሐምሌ አቦለታ ላምባ ልገዛ ስገሰግስ እንደ ጥላ ውልብ ብሎ ከፊት ለፊት የተዘበበ ምንም ሳይናገር ጎንበስ ብሎ የዶዘር መጋፊያ የመሰለውን መዳፉን የሱሬ ግራ ኪስ ውስጥ ሰደደው። ከግራ ኪሴ ውስጥ ተጎልጉሎ የወጣው የትራስ ልብስ የሚያክል የኪስ ገበር ብቻ ነበር። የቀይ ኪሴን ሲሞክር ግን በለስ ቀናው። እናቴ ከሰነቀችልኝ በኑግ የታሸ ገብስ ቆሎ ውስጥ ግማሽ ያህሉን ከወሰደ በኋላ ለሁለት መዳፎቹ አከፋፈለው። በቀይ መዳፉ ያለውን የሱቅ መስኮት የሚያክል አፉ ውስጥ ዘራው። የቀረውን ወደ ኪሱ ከተተና የዓለማየሁ ቦረቦርን ዘፈን እያፏጨ ሄደ። ግን ብዙም አልተራመደም። ተመልሶ መጣ። የተረፈውን ቆሎዬን ሊወስድብኝ ነው ብዬ ጠረጠሩ። ያደረገው ግን ለየቅል ነው። ጎንበስ ብሎ አፈር አፈሰና ትራፊ ቆሎ በያዘው ኪሴ ውስጥ ጨመረው። ሰው በዚህ መጠን እንዴት ክፉ ይሆናል? ለመረዳት ተሳነኝ። ብዙ ጊዜ ፊልም የማየው ከቻይና ካራቲስቶች ቴክኒክ ለመማር ነበር።
ጓደኞቼ ስናድግ ዶክተር፣ ፓይለት እንሆናለን እያሉ ዓላማቸውን ይናገራሉ። እኔ ግን የምኖረው ቢያዝንን ለመበቀል ነበር። የመጀመሪያው ፊልም እንደተጠናቀቀ ግር ብለን ለረፍት እንወጣለን። በግቢው እምብርት ላይ እስከ ወገቡ ድረስ ሙጃና ረጃጅም ሳር የዋጠው ውሃ የተሞላበት ቀይ በርሚል ይጠብቀናል። ተራ በተራ ወደ በርሚሉ እየሄድን እስከ አገጫችን በመነከር የጋመ ፊታችንን ለማብረድ እንሞክራለን። ቢያዝን ወደ በርሚሉ ቀድሞ ከደረሰ ጭንቅላቱን በርሚሉ ውስጥ ደፍቆ ያወጣዋል። ከዚያ ፊቱ ላይ ያለውን ውሃ በመዳፉ ሙዥቅ ሲያደርግ የዓመት ከመንፈቅ ልጅ የሚያጥብ ነው የሚመስለው። አንዳንዴ የበርሚሉ ውሃ ላይ ይተፋበታል። አሊያም የግልገል ዝሆን ኩምቢ የሚያህለውን አፍንጫውን በሁለት መዳፉ አስጨንቆ ይዞ ይናፈጥና ሞራ የሚያህል ንፍጡን ይለጉድበታል። ከኋላው የተሰለፉ ተመልካቾች ይህንን ሲያዩ የተቃጠለ ፊታቸውን አናፍሰው ለመግባት ይገደዳሉ። አሁን ፊልሙ እየታየ ነው፣ ግን ብዙዎቻችን ፊልም መሆኑን ረስተናል። ፕሬዚዳንቱን ለመግደል ሲያሴር የቆየው ነፍሰ ገዳይ ፕሬዚዳንቱ ንግግር ወደሚያደርጉበት አዳራሽ ሰተት ብሎ ገባ። ፈታሾቹ ኪሱ ውስጥ ያለውን እንዲያወጣ ጠየቁት። ከኪሱ ውስጥ ቁርጥራጭ ፕላስቲክ ነገር ሲያወጣ ብዙ ግምት አልሰጡትም። ፍተሻውን አልፎ ወደ ውስጥ ዘለቀ። ከእንግዶቹ ጋር ተቀላቅሎ አንድ ጠረጴዛ ተገና አድርጎ ተቀመጠ። ከኪሱ ቁርጥራጭ ነገሮችን አውጥቶ ከጠረጴዛው ስር ገጣጠማቸው። የተገጣጠመው ነገር ሽጉጥ ሆነ። ይህ በእንዲህ ያለ የፕሬዚዳንቱ ጠባቂ ድንገት እየሮጠ ወደ አዳራሹ ገባ። ጠግ ላይ ቆሞ ነፍሰ ገዳዩን በዓይኑ በመፈለግ ጀመረ። ፕሬዚዳንቱ ንግግር በማድረግ ላይ ናቸው። በንግግራቸው ጣልቃ ጭብጨባው ይነጉዳል። ነፍሰ ገዳዩ ከተቀመጠበት ጠረጴዛ ስር ሽጉጡን ጥይት አጎረሰ። ሁሉም የፊልም ተመልካቾች ጸጥ ብለዋል። የትንፋሽ ዳና እንኳን አይሰማም። ለወትሮ የሚለፈልፈው ቀበሮ ገዳይ እንኳን አንድ ቃል አልተነፈሰም። በፊልም ተመልካቾች መካከል ሽሉክሉክ እያለች ሻይ፣ ኮካና ለውዝ የምታቀርበው ስመኝ እንኳን ጥግ ይዛ ቆማ በተመስጦ እየተመለከተች ነው። ነፍሰ ገዳዩ አነጣጠረ። ድንገት የቲቪው ስክሪን ላይ ያለው ብርሃን ድርግም አለ። ክፍሉ በጨለማ ተሞላ። ተመልካቹ በቅሬታ በንዴት አወካ። መብራት ነው እናቱን ምን እዚህ እንደው ይሄዳ የዚያች ልጅ የመሳሰሉ ድምጾች እዚህም እዚያም መሰማት ጀመሩ። በጨለማው መሃል የእጅ ባትሪ ቦግ አለ። የባትሪውን እጀታ የጨበጠውን መዳፍ ተከትዬ ወደ ላይ ስመለከት ጋሽ ያዕቆብ ከቲቪው ፊት ለፊት ቆመዋል። እኔው ነኝ ከባልቦላው ነው ያጠፋሁት። ለማስተላለፍ ፈልጌ ነው። ባትሪን ምረጡ